ሰላም እንዴት ናችሁ? እንቆያችሁ ይመስገን። እኔ ባለሁበት ደህና ነኝ። እናንተ እንዴት ናችሁ? እናንተ ባላችሁበት ደህና ሁኑ። እግዚአብሔር ሰላምታ ባላችሁበት ይስጥልኝ። ዛሬ ወዶቼ ይዤላችሁ የመጣሁት አንድ ትልቅ ሀሳብ ነው። እንዴት ነው ከጥፋታችን ማረም የምንችለው? ከጥፋታችን እንዴት ነው የምንመለሰው የሚለው ሀሳብ ነው። እንደሚጠቅመን ተስፋ አድርጋለሁ። ወዶቼ ምን ልላችሁ ፈልጌ ነው፣ እንዴት ነው የምንመለሰው የምለው እና ከጥፋታችን አሁን ለምሳሌ ይሄን ቪዲዮ ሰራው ልበል። ለምሳሌ ጥሩ አይደለም፣ ጥሩ የሰራሁት ማለት ነው። የሰራሁት ጥሩ አይደለም እንበለው፣ መጥፎ ነው፣ ሰውን የሚያስቀይም ነው፣ ፈጣሪን የሚያስቀይም ስራ ነው ብለን እንይዘው፣ ጥሩ አይደለም ብለን እንይዘውና ያ ነገር እኔ አሁን ጥሩ ነው፣ አሪፍ ነው፣ በጣም ምርጥ ነው ብዬ ነው የሰራሁት። እናንተ ጋር ስደርስ ግን ጥሩ አይደለም፣ እናንተ ጋር ስደርስ ግን መጥፎ ሆኖ ታያና ያ ነገር እናንተ ብቻ ሳይሆን ሌላ ሰው እንደዚህ ብዙ ሰው እንደዚህ የሚያስቀይም የሚደብር ከሆነ እኔ አለማወቅ ሊሆን ይችላል፣ ሊሆን ይችላል እኮ አውቄ አይደለም እንዲሄድ አድርጎት ያ ነገር እናንተ እንዴት ነው የምትመልሱኝ? በዝምታ አይታችሁ በማለፍ ምን አይነቷ ናት እንዴት እንደዚህ ታደርጋለች ብላ ዝም ብላችሁ በማለፍ ነው። ይሄ ትክክል አይደለም። ለምን አትመልሱኝም? ለምንድን ነው ይሄን ነገር አስተካክል የማትሉኝ? መጥፎ ከሆነ ጥሩ ነገር ከሆነ ለምንድን ነው የማታበረታቱኝ? አሪፍ ነው እህቴ በዚህ በርቺ ትልቅ ቦታ ትደርሳለች ብላችሁ ለምንድን ነው የማታበረታቱ? እኔ ብቻ ሰው ሌላ ወንድም እህቶች ጥሩ ከሆነ ጥሩ ነው፣ በርቺ፣ አሪፍ ነው፣ ትልቅ ቦታ ትደርሻለሽ፣ ወደፊት ደግሞ ከዚህ የበለጠ ተሻለ ነገር አድርገሽ ትሰራለሽ፣ በርቺው፣ ቀጥዩ፣ በዚሁ ስሪ ብላችሁ መልካም ነገር ከሆነ ማበረታታት፣ መጥፎ ከሆነ ደግሞ ይሄ ነገር ጥሩ አይደለም ተመለሺ፣ ከዚህ አይነት እንደዚህ አይነት ድጋሚ እንዳታደርጊ፣ ሰው ያስቀይማል፣ ፈጣሪንም ደግሞ ይሄ ነገር አይወድም ብላችሁ ለምንድን ነው የማትመክሩ? ምክር ለምንድን ነው የማትሰጡ? ሀሳብ ለምንድን ነው የማትሰጡ? አይታችሁ ብቻ ለምን ታልፋላችሁ? ውዶች አይታችሁ ብቻ ለምን ታልፋላችሁ? ይሄ ነገር እኮ እንዴት እንደምንሰራ እንዴት ሆነን ተጨንቀን ተጣበን እንዴት እንደምንሰራ ሁላችንም እናውቃለን። ይሆናል ጥሩ ነው፣ በዛው ዘንድ አሪፍ ነው፣ እይታ ይገኛል ብለን ነው። ያ ነገር ጥሩ ካልሆነ ግን ሰው የሚያስቀይም ከሆነ ሰውን የሚያሳዝን ከሆነ ፈጣሪ የሚያስቀይም ከሆነ ያ ነገር መልካም ነገር ካልሆነ ጥሩ ተግባር ካልሆነ ለምን እንዲቀር እንዲማሩ እንዲሻሉ ለምን ሀሳብ አንሰጥም? ከቻልነው በሀሳብ በአካል ካልቻልነው ደግሞ በምንችለው ሀሳብ መስጠት እኮ እንችላለን። ያ ሰው እኮ ከመጥፎ ወደ መልካምነት እንዲቀየር እኮ ማድረግ እንችላለን። ካገኘነው በአካል ካላገኘነው በኮሜንት ባገኘነው በስልክ ካገኘነው በስልክ በምናገኘው አድርገን ያ ሰው ከመጥፎ ወደ መልካምነት ተቀይሮ ሌላ ሰው ሌላ ነገ ሌላ መልካም ጥሩ ሰውን የሚያስተምር ሰውን የሚቀይር አድርጎ እንዲሰራ መምከር ነው አለብን። አይተን ስቀን ምን አይነት ሆናት ብለን ዝም ብለን አይተን ስቀን ንቀን ማለፍ የለብንም። ሀሳብ አስተያየት መስጠት ነው። የእናንተ ሀሳብ አስተያየት ያ ሰውን ከመጥፎነት ወደ መልካምነት ሰውን ይቀይራል። ይሄ መልካምነት ለራሳችን ነው። እግዚአብሔርን እኛን ለሰው መልካምነት ስናዘጋጀው እኛን ለሰው ጥሩ ነገር ስናደርጉ ፈጣሪ ደግሞ ለኛ እንደዛው ጥሩ ነገር ያጋጥመናል። እኛ ሰው ልጅ ነን፣ እንሳሳታለን፣ መጥፎ ነገር እናደርጋለን። ፍጹም ግን የማይሳሳተው እግዚአብሔር ብቻ ነው። ሰማይና ምድርን የፈጠረ ፍጹም አንድ አምላክ ብቻ ነው የማይሳሳተው፣ ፍጹም የማይሳሳተው የማይደክሙ። እኛ ሰው ልጆች ግን ደካማ ነን፣ እናጠፋለን፣ መጥፎ ነገር እናደርገዋለን። ግን የሚመልሰን ሰው ያስፈልገናል። ከጥፋታችን እንደምንማር የሚመልሰን ሰው ያስፈልገናል። ግን አይታችሁ ዝም የምትላችሁ ከሆነ ይሄ ጥሩ ነው አሪፍ ነው ለካ ብለን ነው ዝም የምንለው፣ አንመለስም። መጥፎ ከሆነ ግን የእናንተ አንድ አስተያየት ሰውን ከመጥፎነት ወደ መልካምነት ትቀይራለች።
ልክ እንደዛው ጀግና ጎበዝ፣ በርቺ፣ ትልቅ ቦታ ትደርሻለሽ፣ አሪፍ ነው ብላችሁ ከሰጣችሁም ደግሞ ልክ እንደዛ ሰውን ያበረታታል፣ ጥንካሬ ይሆናል። ያችኛው ግን ይሄ ነገር ግን ጥሩ አይደለም፣ መጥፎ ነው። እንዴት እንደዚህ አይነት ታደርጋለች? ከዚህ ከተቀየረ ሌላ ነገር ሌላ በአዲስ መልክ ብትሰሪ ጥሩ ነው ብላችሁ አስተያየት ልክ እንደዛ ግን ይሄ ነገር ጥሩ አይደለም ብላችሁን ብታስቀምጡ ያ ሰው ውስጡን ይቆረቁረዋል። ለካ ይሄ ነገር ጥሩ አይደለም፣ ለካ ይሄ ነገር ሰውን ያስቀይማል። በቃ ከዚህ ከተሻለ ነገር አድርጌ እሰራለሁ ብሎ ያ ሰው አላማው ወደፊት ከዛ ከተሻለ የተሻለ ነገር አድርጎ ቀይሮ በተሻለ መልክ ይሰራል። በእናንተ አስተያየት በእናንተ ቅሬታ ማለት ነው ከመጥፎነት ወደ መልካምነት ተቀየረ ማለት ነው። በሚቀጥለው ሲሰራ በመልካምነት አድርጎ እያደረገ ይችላል። ያ ነገር ደግሞ ጥሩ ነገር ደግሞ ሳደርጎ ደግሞ ዛሬ ይሄን ያደረክ እንዴ? ደግሞ ዛሬ ይሄን ያደረክሽው እንዴ? ትተሽዋል እንዴ? ያኛው ስራሽን በፊት የምታደርገው እንደዚህ አልነበረም እንዴ ብላችሁ ሳይሆን ጎበዝ፣ አሁን ከባለፈው የተሻለ አድርገ ሰርተሃል። ስለዚህ በርቺ፣ ብዙ ጠንክረሽ በመልካምነት በስራ ትልቅ ቦታ ደርሻለሽ። በርቺ፣ በርታ፣ ጥሩ ነው። ከባለፈው ዛሬ የተሻለ ነገር አርጋችሁ ሰርተሃል ብለን ማበረታታት ነው ያለብን እንጂ ስቀን ንቀን ምን አይነቱ ነው ምን አይነት ናት ብለን ማለፍ የለብንም። ይሄ ከኛ አይጠብቀን። ሰው ልጅ አይደለም እንዴ? አናስብም? አናገናዝብም? ማንም ማያጠፋ ሰው ልጅ ሆኖ ማንም ማያጠፋ ማጠፋ ሰው አለ? እስቲ እኔ ነኝ ይበል። እኔ አላጠፋም፣ አጠፍቼም አላቅም፣ ፍጹም አላጠፋም የሚል ሰው እስቲ ኮሜንት ላይ አስቀምጠልኝ። ማንም ማያጠፋ እማያጠፋ እግዚአብሔር ብቻ ነው። ፍጹም ክርስቶስ ብቻ ነው የማያጠፋ የማይሳሳት። ሰው ልጅ ግን እንሳሳታለን፣ እናጠፋለን፣ መጥፎ ነገር እናደርጋለን፣ ከኛ የማይጠበቁ ነገር እናደርገዋለን። ግን ትክክለኛ እግዚአብሔር ብቻ ነው የማይሳሳቱ የማይደክሙ እንትን የማይል ማለት ነው። እና ምን ልላችሁ ነው? እኛ ሰው እናጠፋለን፣ በጥፋታችን ደግሞ እንመለሳለን። በሰው በእናንተ አስተያየት ልላችሁ ነው ወዶች። ከኔው ከራሴ ጀምሮ እንድመለስ እንድስተካከል፣ ጥሩ ከሆነ እንደዛው አበረታቱኝ፣ መጥፎ ከሆነ አስተያየት ኮሜንት አስቀምጡልኝ። እወዳችኋለሁ ስለሰማችሁ እና ሰውን ከመጥፎ ወደ መልካምነት እንቀየር፣ እንመለስ፣ በአንድነት እንመካከር፣ በአንድነት እንደግ ወደፊት። ስላዳመጣችሁኝ አመሰግናለሁ እጅግ አድርጌ። እወዳችኋለሁ። መልካም ጊዜ። በሚቀጥለው በተሻለ ቪዲዮ አድርጌ እመጣለሁ። እወዳችኋለሁ። ባይ